ይሄንን በጣም ቀላል የሆነ የጌማት አሰራር ለረመዳናችሁ መሞከር አለባችሁ። አሰላሙ አለይኩም እንዴት ናችሁ? መጀመሪያ አንድ ሲኒ ለብ ያለ ውሃ፣ አንድ ሾርባ ማንኪያ እርሾ፣ 2 ሾርባ ማንኪያ ደግሞ ስኳር፣ ትንሽዬ ጨው አድርጋችሁ እሱ ስኳሩ እስኪሟሟ ጨው እስኪሟሟ ድረስ ታዳርሱታላችሁ። 2 ሾርባ ማንኪያ እርሾ፣ በዛው ልክ ደግሞ 2 ሾርባ ማንኪያ እርጎን የተጠቀምኩት። እሱን ላይ ካዳረሳችሁት በኋላ ዱቄት ተጠቀሙ። ንፉት ለስላሳና ውስጡ ክፍት ያለ ይሆንላችኋል። 2 ኩባያ ዱቄት የተጠቀምኩት እናንተ ያያችሁ የሚያስጨምራችሁ ከሆነ 2 ሾርባ ማንኪያ ደግሞ የበቆሎ ዱቄት፣ ግማሽ የሻይ ማንኪያ ትንሽዬ ቤኪንግ ፓውደር ከሽከሽ እንዲል እሱ አንድ ላይ ትነፉትና እንደዚህ እስኪሆንላችሁ ድረስ ታቦኩታላችሁ። በጣም ከወፈረባችሁ ውሃ ወይም ወተት የጨመራችሁ፣ ከቀጠነባችሁ ደግሞ ዱቄት የጨመራችሁ እንደዚህ እስኪሆናችሁ ድረስ አብኩት። ከዛ በላስቲክ ሸፍናችሁ ኩፍ እንዲልላችሁ አድርጉት። ከዛ ሲራፑ ደግሞ ግማሽ ኩባያ ስኳር፣ ሩብ ኩባያ ውሃ አድርጋችሁ እሱ አንድ ላይ ታፈሉታላችሁ። ሄል ቢኖራችሁ በጣም የሚጣፍጠው፣ ከሌላችሁም ቀረፋና ሎሚ አድርጋችሁ እሱን ታንተከትኩታላችሁ በአነስተኛ ሙቀት። ከሳት ሲወርድም በደንብ ነው የሚወፍርላችሁ። ጌማቱም ለ1 ሰዓት ለ40 ደቂቃ ያህል ታቆዩታላችሁ። እነዚህ ኩፍ ይላችኋል። በትንሽ ሳህን ደግሞ ዘይት አዘጋጁ፣ ቅርጽ የምታወጡበት ማንኪያና እጃችሁን ለመቀባት ማለት ነው። ዘይታችሁ እዚህ ጋር በጣም አይፍላባችሁ። ሁሉንም ጨምራችሁ ከጨረሳችሁ በኋላ የሲሊንደራችሁን መጠን ከፍ አድርጉትና በደንብ ጥበሱት። ሁሉም ቀላ እንዲልላችሁ፣ ቆንጆ ከለር እንዲሰጣችሁ። ከዛ እንደዚህ በክብ በክብ አማስሉት ሁሉም ቦታ እንዲቀላ። ሰራችሁትን ሲራፕ ከዘይት አውጥታችሁ መጨመር ትችላላችሁ። እንደኔ መጨረሻ ላይ ማፍሰስ ላይ ትችላላችሁ።